እኛ ደህና ነን እኔ የሶሲ ፍላጎት ነው የኔም ፍላጎት ነው ጓደኛዬ ናት በእኛ በሁለታችን ጓደኝነት ደግሞ ባትገባ ደስ ይለኛል ብቻ እግዚአብሔር ይርዳህ ዳኒ በጣም ይቅርታ አንቺ ደግሞ ዝም ብሎ ነይ ሲሊ ዝም ብለሽ በፈለገበት ቦታ ላይ ትገኛለሽ ለምንኝ እኮ አንድሮ ልጅ እያለህ ምናምን ነገር ቃቃ ስትጫወት የማፈልገው ቃቃ ጥለኸው ልክ ሌላ ሰው ሲያነሳ ትፈልገው አይደለ ልክ እንደዛ ነው በቃ እንደ ቃቃ ነው ያሰበኝና እኔ ደግሞ የማንንም ቃቃ አይደለሁም አንተ ተውካት አይደል የሱ ፍላጎት ነው ተወኝ ፍላጎትን አከበረችልህ ዋና አድርገላ አልፈልግሽም እኮ ኢቭን በቅርብ ጊዜ ራስ እኮ እኔ ኖርማል ሰላማዊ ነው ስለኔ እኮ አንቺን ያፈቅርሻለሁ እያልኩሽ አይደለም ማለት ትናንትና ደግሞ ለምን ሙቭ ኦን አረግሽ ብሎ እኔ የኔና እሷ ግንኙነት የሚያናደደ ከሆነ ማድረግ ትችላለህ ወድሻለሁ ተመለሽ አብረሽ እኔ እኮ ይዛኔ ምሬን አልነበረም አይተዋል አይደለ ፍፄ ይዛኔ እንዴት ነው ያደረገኝ ትላንትናም አይቻለሁ ቪዲዮአችሁን ዳኒ ታጥቶሽ ብዙ ነገር ስለነበረ ማርያምን ላስረዳ አይ ችግር የለም ብቻ ታርጎኛልና ቀፍ ሃይ በሎች ሰላም እንዴት ናችሁ ውድ ቤተሰቦቼ ናፍቃችሁኝ ነበረ የተከሰተውን አይታችኋል እኔ ጭቅጭቅ በረረኝ እዛ ከነቴዲ ጋር ጣላለሁ እዚህ ዳንኤል ጨቀጭቀኛል ምን ማድረግ እንዳለ እዚህ ጋር ደግሞ አንዳንድ ኦዲየንስ አለ ለከብሩክ ያለሽ ነገር ግልጽ አይደለም ምናምን የሚል እኔ ከዚህ በላይ ሶስና ስንት ቦታ መሰንጠቅ አልችልም በቃ ከፈለጋችሁ እኔ ጋር ያለውን እውነት ተናግሬያለሁ ግን ማመን የምትፈልጉት እናንተ ያንን ከሆነ ማመን ትችላላችሁ ከዚህ በላይ እኔ አምን እንዲ ኢመንት ነገር አላወራም ገባችሁ ራይት ምክንያቱም ራሴን ኤክስፕሌን በማድረግ ነው እስካሁን እዚህ ድረስ የደከምኩትና እኔ ደግሞ እንደዛ ማድረግ አልፈልግም ካሁን በኋላ አሁን መናገር የምፈልገው አንደኛ ፍፄን ጠርቻለሁ ዳኒን አግኝቼው ነበርና አይታችኋል ብዬ አስባለሁ ትናንትና ዳኒን አግኝቼው ነበርና ፍፄም ትንሽ ደብሮት ነበርና እሱንም ላስረዳው ነው አንደኛም የጠራሁት ሁለተኛ ደግሞ ከዳንኤል ጋር ያለኝን ነገር ክሊር ለማድረግ ነው እኔ ካሁን በኋላ ከዳንኤል ጋር መመለስ አልችልም አንደኛ ምክንያቱም እንደዛ ዲስሪስፔክት አድርጎኝ እንደዛ ከሰዎች መሀል አዋርዶኝ አንቋሾኝ ሄጄ አሁን አብሬው ልመለስ አልችልም ምክንያቱም ዛሬ ይሄ ልጅ እንደዚህ አድርጎኝ ይቅርታ ካልኩት ነገ ከዚህ በላይ ብዙ ነገር እንደማያደርገኝ እርግጠኛ መሆን አልችልም ያለውን ሰምታችኋል የዛኔ ከአናቤል ጋር እንኳን ብዙ ነገር ቺት አድርጌ ይተሽኝ ምንም ነገር አላልሽም አሁንም እሱን ኤክስፔክት አሁንም ቺት አድርጎ ይቅር እንድለው ነው የፈለገው ይሄ ልጅ እኔ ደግሞ ይሄንን ማድረግ አልችልም ይሄንን መቀበል አልችልም ለራሴ ክብር አለኝ ምንም ቢሆን እና በሌላው ነገር በተመለከተ እኔ ማንንም ህይወት ውስጥና ስቶሪ ውስጥ ኢንቮልቭ ባታረጉኝ ደስ ይለኛል ምክንያቱም ሶስና ራሷን የቻለች ሰው ነች ሶስና የራሷ የሆነ ስታይል ያላት ሰው ነች የራሷ የሆነ ጸባይ ያላት ሰው ነች በጣም ሳቂታ ሰው ነች ከሰዎች ላይ ይሄን ያህል ክርር ያለ ጸቡስ መግባት የማትፈልግ ሰው ነች እናንተ ግን ነገሮችን ወደ ሌላ ነገር እንድንወስደው እያስገደዳችሁ ነውና እባካችሁ እናንተም ታረሙ አንዳንድ ኦዲየንስ ጠፋብኝ ኧረ በስመ አብ ስማችሁ አንዳንድ ብቻ አንዳንድ ተመልካቾች አላችሁና ግሊች አላረኩም እዚሁ ተመልካቾች አላችሁና እግዚአብሔር ያክብርልኝ ስታግዙኝ ለነበረ ስጽፉልኝ ለነበረ ሁሌ እንደምናገረው ግን አንዳንዶቻችሁ ደግሞ ያልተከሰተን ነገር አይቻለሁ የኤአይውንም የምኑንም አይቻለሁ በጣም ነው የታዘብኳችሁ በእውነት በዚህ ልክ ሰውን ለማጣላት እንደዚህ ትትር ብሎ የሚሰራ ሰው የለም እንደናንተ ትትር አንድ የሰው ልጅ ይሄንን ዕውቀታችሁ ለሌላ ነገር ብትጠቀሙት ኖሮ ማለት ነው ስንት ነገር ታተርፉበት ነበር እና ብቻ እኔ ሌላ ምንም ነገር መናገር አልፈልግም በጣም ነው የሚያበሳጨው እያንዳንዱ ነገር እኔ በጭቅጭቅ መምጣት አልፈልግም ሳልፈልግ እየተጨቃጨኩ ከሳው እንደዚህ አልነበርኩም ሸንቀጥቀጥ ያልኩ ልጅ ነበርኩኝ ግን ሁሉም ሶስና ላይ ነው እየፈረደ ያለው ከዚህ በኋላ ደግሞ ማለት ነው ከሶስና ይቺን ታህል ማብራሪያ አጠብቁ ይቺን ታህል ይቅርታ እንዳጠብቁ ከዚህ በኋላ አንድ ጥፋት ስላላጠፋሁኝ ያጠፋሁትንም ነገር ይቅርታ ስለጠየቅኩኝ እስከዛሬ ስለነበረው ነገር ይቅርታ ስለጠየቅኩኝ ከዚህ በላይ ማስረዳት አልፈልግም ከዚህ በላይ ይቅርታ መጠየቅ አልፈልግም የሰው ልጅ ሲታገሳችሁ ዝም ሲሏችሁ ይግባችሁ እሺ ላይክ ሊትራሊ ይግባችሁ በቃ ግዴታ ሶስናና ብሩክ የሆነ ነገር አላቸው አንድ ላይ ተያይዘን እንደዚህ ጨፈረ ሶ ዋት እስቲ ንገሩኝ
እንዴ ይሄ እኮ የሚመስለው እኮ አልጋ ላይ እኮ መርፌና ክር ሆነን ያዛችሁን ነው የምትመስሉት። ጌታን ዲስ እንዴ ያዛችሁን ነው የምትመስሉት። እንዴ እጅ ለእጅ ተያይዘን ስለጨፈርን ብቻ ኢትስ አ ቢግ ዲል። ከዚህ በኋላ እንደው ጨፍራለሁ፣ መብቴ ነው። አም ሶሪ ለምታከብሪ ለምትወዱኝ በጣም ይቅርታ። ግን this is እኔ ተናድጄ ተናግሬ አላውቅም። ግን this is my የመጨረሻው ስቴፕ ነው። ብቻ አይ ዶንት ኖ እስቲ በቃ ኤቭሪቲንግ እያሰብኩ ምናምን ነገር ለማስተካከል እየሞከርኩ ነበረ። ኤቭሪቲንግ ከኔ ጫንቃ ላይ እንዲወርድ እኔ ከእንደዚህ አይነት ቶፒክ ውስጥ ለመውጣት እየሞከርኩ ነበረ። ግን ምንም እንትን የለም። አንቺ እሳት ላይ ጋዝ እየጨመርሽ ደግ አደረኩኝ። ቤንዚል ባገኝ አልከፈከፍበታል እንዴ ምን ችግር አለ? ከቡቡ ጋር ኢቨንት ላይ ነበርን፣ ቪዲዮ ሰራው፣ ፖስት አደረኩኝ። ሶ ዋት ምን ይጠበስ? ከዚህ እኔ ምንም ነገር አልናገራችሁም። ጌታ ምስክር ምንም this is my last straw አልገባ straw it's the same shit to be honest I don't even care ግን እኔ አላቅም። ከዚህ በላይ እኔ ምንም መናገር አልችልም። ብቻ ፍፄን ልጠብቀው፣ ለፍፄ ያለውን ነገር ማስረዳት ስለምፈልግ አብረን እንጠብቀው። እንግዲህ ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው ሀገር ማንነትን እንዳትለውጥ ነው ለዛሬ ዋጋ የተከፈለው ሀገር ማንነትን እንዳትቀይር ነው። ሰላም ነው። ደርጎኛል እና ቀፍ ይመጣል። ሃይ በላችሁ ቤተሰብ ናችሁ? ሰላም ለበላችሁ በላችሁ። እኔ በርዶኛል። ለምሳሌ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ደህና ነኝ እኔ አፍታና ተጠፋፋና አረባከ ተገናኝተን በቪዲዮ አካል ግን እኔና ሳል ተጠፋፋን። አዎ ትላንትናም አይቻለሁ ቪዲዮአችሁን። ዳኒ ጠፍቶሽ ብዙ ነገር ስለነበረ ማርያምን ላስረዳ። አይ ችግር የለም ብቻ ግን አይ ኖ ግን አይ ጀስት ዋንት ሜክ ያናል አይደለ ያለውን ነገር ለማብራራት ነው ላንተም ለነሱ ነው። እዚህ ደወለ ነግራ እያነሳ አይደለም ምናምን ነገር ብዬ ከዛ ስልኩንም ብሎክ አድርጌው ነበር ምናምን። ከዛ በሌላ ቁጥር ተደወለልኝ ምናምን ነው ኢቭን እህቴ ራሱ እየደወለልኝ ነው ሰው አታንሹ ምናምን ብያት ነበር። ከዛ በሌላ ስልክ ተደወለልኝና ሶፊያ ወይ ምናምን ነገር ዳንኤልኝ በእናትሽ እንደዘጋልኝ እንዴ እሺ አቤት ምን ፈለክ አልኩት። ተገናኝተን ለአንዴና ለመጨረሻ ማውራሽ ነገር አለ ምናምን ነገር ይቅርታ መጠየቅ ፈልጋለሁ ምናምን ነገር እና ገብቷል አይደለ። እኔ ደግሞ ዳንኤልን ለረጅም ጊዜ አውቀዋለሁ። ብዙ ቦታ እንገናኛለን፣ ብዙ ሚቹአል ፍሬንድ አለን፣ ብዙ ኢቨንቶች ላይ እንጋበዛለን። እምልህ እኔም በራሴ ፕላትፎርም እሱም በራሱ ፕላትፎርም ይጋበዛል ማለት ነው። እና መገናኘታችን ስለማይቀር ማለት ነው ከምንጠላላ ብዬ ኦኬ እሺ በቃ አዘ ፍሬንድ ፊክስ የሚደረግ ነገር ካለ ችግር የለውም ብዬ ሄድኩኝ ማለት ነው። ወድሻለሁ ተመለሽ አብረሽ። እኔ እኮ የዛኔ ምሬን አልነበረም አይተዋል አይደለ ፍፄ የዛኔ እንዴት ነው ያደረገኝ? ግራ ነው የሚያጋባው። ብቻ እኔ ምን እያሰበ እንዳለ አላውቅም። ብቻ አንቺ ውሳኔ ነው እሱ ፈለገው ነገር ስላለ እኮ እሷ ሳትፈልግ ደግሞ ማስገደድ ይከብዳል። በመጀመሪያ እያደረግክ ጥፋት ነው እየተባልክ እየተነገረ አልሆነ ያልከው አንተ ነበርክ። ይሄን ነገር ደግሞ ማስተካከል የምትችለው አሁንም አንተ ነህ። እና ደግሞ በእንደዚህ አይነት ወይ አይደለም ሊስተካከል የሚችለው እንዲህ ስላደረግክ የሆነ እኔ ጋር ደውለህ ፍፄን አውሮት የሆነ ነገር አልኩት ብለህ ስላልክ አይደለም። አይ ታዩ እሱ ችግር የለውም። በማወራበት መንገድ አወራዋለሁ ችግር የለም። ግን እንዲህ አይደለም ነገሩ ሊስተካከል የሚችለው። የሆነ ነገር ሲያጣ
ጀስት የዛን ሰዓትም እኮ የ200,000 ሰዓት አይቼዋለሁ ሲዝት ነበረ ታያላችሁ ምናምን ነገር ሲል ነበረ እና ጓደኛውም ጋር ሲጣላ አይቻለሁ ከናታን ጋር ከኔ ጋር ያ ሁሉ ነገር ለሱ ብሎ ያ ሁሉ መስዋዕትነት ከፍሎ ከኔ ጋር እስከመጣላት የማይሆን ሰጣ ገባ ውስጥ ገብተን በሱ ምክንያት ላይክ ይሄ ምንም ስለሱ መናገር አይጠበቅብኝም ያደረገ ያለው ነገር ይናገራል ለሱ ብሎ ጠበቃ ለቆመለት ጓደኛው የማይሆን እንደዛ መጣላት እኔ እንጃ ይደብራል ማለት ሜቢ አንቺን መቶሽ የሆነ ስቴሞች ስለነበረ ለዛ ሳይሆን እኔም እኮ ተረዳሁኝ ግን አንዳንዴ ደግሞ እሱ ማች አይደለ ራሱ ባጠፋው ጥፋት ራሱ የዛኔ ስለምነው እንደዚህ አይነት ነገር ውስጥ አትግባ እያልኩኝ ስጨቀጭቀው ነበር አይደለ ግን እሱ ምንድን ነበር አልፈልግም በቃ እኔ ገብቷል አይደለም ሙቫን አድርጋለሁ አልፈልግሽም እኮ ኢቭን በቅርብ ጊዜ ራስ እኮ እኔ ኖርማል ሰላማዊ ነው ስለኔ እኮ አንቺን ያፈቅርሻለሁ እያልኩሽ አይደለም ማለት ትናንትና ደግሞ ለምን ሙቫን አረግሽ ብሎ እኔ የኔና እሷ ግንኙነት የሚያናደድ ከሆነ መናደድ ትችላለህ እንደፈለክ መናደድ እንደፈለክ መሆን ትችላለህ ችግር የለውም እና ምንም ላደርግ አልችልም የሷ ፍላጎት ነው ጀስት ጓደኛዬ ናት የኔና የሷን ጓደኝነት ደግሞ መለያየት ከቻልክ መብት ነው ሌላ ነገር አይደለም አንተ ተውካት አይደል የሱ ፍላጎት ነው ተውኝ ፍላጎትህን አከበረችልህ ሌላ ምን ማድረግ ይቻላል እንዴ ማን ከመሬት ተነስቶ ነው ያብረን ያላንቺ መኖር አልችልም አንቺ ነኝ ደህና ነኝ እግዚአብሔር ይመስገን ደህና ነው ቡቡ ጌታ አራም እነሱ ጋር ያው እየተፈጠረ ያለው ነገር ትንሽ ቢደብርም ደህና ናቸው ሀይሚስ ለሁለቱም ደህና ናቸው አታይም ቪዲዮቸው አለስ ግን ያው to be sure ነው ያው ቀረብ ብሎ መጠየቁ ብዬ ነው እንጂ እኔ አለው ትንሽ ይደብራል ያው እኔም በቻልኩት አቅም እያወራኋቸው ነው በቪዲዮ ያልመጣውም እነሱንም በቪዲዮ ይዤ ያልመጣውም ብቻ ግን በቻልኩት አቅም ወደ እናንተ ይዣቸው መጥቼ ማድረግ ያለብኝ ነገር አደርጋለሁ ያው ሁሉ ነገር ሚዲያ ላይ አይወጣም በቻልኩት አቅም ምችለውን እያደረኩ ነው እና ያው እኔ ተስፋ አልቆርጥም እናንተም ተስፋ እንደማትቆርጡ አውቃለሁ ይስተካከላል አሁንም እና ዳኒ ሲጀምር ከብዙ ጋር እኮ እያጣላኝ ነው ታውቃለህ አይ እኔ አይዛትብኝ እኔ ሌላ ነው አይስ ስትግህም እንነግረዋለን እንዴ ማስሎነ ነው የሚይዝተው በቃ እኮ አሁን እኮ ምንድነው አሁን ይመስለኛል የሆነ ጥሩ ለመባል እንትን እያለ ነው አይደለ እንደዛ ነው ይመስለኛል አሁን ግን ምን እንደሆነ ታውቃለህ አንድሮ ልጅ እያለህ ምናምን ነገር ቃቃ ስትጫወት የማፈልገው ቃቃ ጥለኸው ልክ ሌላ ሰው ሲያነሳ ትፈልገው አይደለ ልክ እንደዛ ነው በቃ እንደ ቃቃ ነው ያሰበኝና እኔ ደግሞ የማንም ቃቃ አይደለሁም እኮ ያው ላይክ እኮ አንተ ከዛ በፊት ተናግረዋል አሁን ሶሲ ሌላ ህይወት ላይ ያለች መስሎ እየተናደድክ ነው እና ደግሞ ይሄ ደግሞ የሚያናደድክ ደግሞ ነገር አይደለም ነው እና ተናደድ አጣሉኝ ማርያምን ልብልብ አንቺ ደግሞ ዝም ብሎ ነይ ሲሊ ዝም ብለሽ በፈለገበት ቦታ ላይ ትገኛለሽ ለምንኝ እኮ አሬ ፈለገ ለምንሽ በቃ ታዩ ይናደድ የኛ ቪዲዮ እያየ እንደውም ይናደድ በዛ አይመስልሽም እኔና አንቺ እየተገናኘን ስናወራ የሚናደድ ከሆነ እንደውም ይናደድ ተንኮለኛ ተወቀብ ተንኮለኛ አረ አይደለም አይ እንደዛማ ተንኮለኛ አይደለም እና አንቺ እንዴት ነሽ ደህና ነኝ ጠዋት ከቤት ስወጣ ፀሐይ ነበረ ነው በረደ አይዞህ በለብስ ጃኬትን ቲሸርትን ልስጥሽ አንተስ እኔ ራቆቴን በሆነስ ለኔ ምን ችግር አለ ተፋቅተኝ ይሻለኛል ብቻ ከባድ ያብዳል ደግሞ ባይዘው ምን እንዳለኝ ታውቃለህ ትናንትና የዛኔ ቻት እንኳን አግኝተሽብኝ ምንም ነገር አላልሽም ከናቤል ጋር ያናቤል ማለት አሁን ላይ የኔ ጓደኛ ነች በእርግጥ
በቲክቶክ ነበር ማቃት ማለት ነው። እና በጣም ነበር የምጠላት ነገር ከሆነ በዳንኤል ምክንያት ምናምን ነገር ዳንኤል ጓደኛዬ ነች አብረን ነው ዝም ብለን የምንሰራው የካፕል ቪዲዮ ምናምን ነገር አለኝ ማለት። ከዛ እሺ ምናምን ነገር አልኩኝ። ከዛ ስልክ ውስጥ እሷ ነች ደግሞ ያሳየች አሁን ታርቀን ምናምን እያወራን አረ ዳንኤል እኮ ነኝ በዚህ ምክንያት ነው የተጣላሁት ካንቺ ጋር አብሮ መሆኑን ሳቅ ምናምን ነገር አለችኝና የምርሽ ነው ምናምን ነገር ስላት ነው እንዴ ይሄና ቴክስታችን ምናምን ብላ ቴክስቱን ስታሳይ ለኔና ለሷ የሚልክላት ቴክስት አንድ አይነት። በቃ ዳንኤል በጣም ብዙ ሴት ጋር እንደዚህ አይነት ፋይል አለው ብታይ እግዚአብሔርን። ከዛ እኔን መጣ አንቺ ነሽ እንደዚህ ይለኛል። ሌባናት ልጇን አታምንም ነው የሚባለው። አይ ዳኒ ከቡቡ ጋር እንደዛ ቁጭ ብዬ ፎቶ ተነስቼ ስላየኝ ብቻ ከሃይሚ ጋር እንደማይሆንለት እኮ ነው ብዙ ጊዜ ተናግሬያለሁ። አሁን እሱ ሲዝት እንደነበረ ጓደኛውንም እንዲዝት አድርጎት ላይ ከነራሙ ጋር እንኳን ተጣልቷል አይደል? ደግሞ ባለፈውም ይቅርታ ምናምን ሊል ሄዶ ነበር። ዝም በለው ሲያስመስል ነው ሲያስመስል የልቡን አድርሶ ይቅርታ ብቻ በእጅ ያለ ወርቅ እንደ መዳብ ነው የሚባለው አይደለ? እሱ ሁሉ ነገር መዳብ እንደውም ወርቅህን አጣየ ጌታ። ብቻ እግዚአብሔር ይርዳህ ዳኒ። በጣም ይቅርታ። እኔ ምንም ላደርግ አልችልም። ምንም ልናደርግ አልችልም። የምታየው ከሆነ አይዞህ ስታለቅስ ሶፍት ተቀብለሃል ልክልሃለሁ። እኔ እንዳንተ ልዝት አይደለም ዛቻ አይደለም። የሶሲ ፍላጎት ነው የኔም ፍላጎት ነው። ጓደኛዬ ናት። በእኛ በሁለታችን ጓደኝነት ደግሞ ባትገባ ደስ ይለኛል። በርቀቱን ቢጠብቅ ሊስተካከል የሚችልል ነገር ካለ ከሷ ጋር ነው ማውራት ያለብህ ከኔ ጋር አይደለም። እኔ ምንም የሚችል ነገር የለም። እየሰማ ነው። ኖርማል ጓደኝነታችን ካለ ይኖራል። በቃ ሌላ ቦታ ስንገናኝ እንደ ጠላት መታየት ስለማልፈልግ ሰላም ነው ዳንኤል ብዬ ላልፍ እችላለሁ። ከዛ የዘለለ ነገር ግን ምንም ነገር ቅርበት አልፈልግም። ካንተ ጋር ጨርሻለሁ። እግዚአብሔር ይርዳ አረ እና ቤተሰብ በጣም ነው የምንወዳችሁ የምናከብራችሁ። እየመሸ ነው። እኔም ወደ ቤቴ ፍጽም ወደ ቤቴ ሄዳ እስከዛ ግን አንድ ላይ ነን። ሸኛታለሁ እና በጣም ነው የምንወዳችሁ በጣም ነው የምናከብራችሁ። በአሪፍ ቪዲዮ እንመጣለን። ደስ በሚል ቪዲዮ እንገናኛለን። እንወዳችኋለን። ቻው። ቀፈን ተገለጠ ከፈን